አለይኩም ጁማ ሙባረክ። እስቲ ዛሬ ሀዲስ ልንገራችሁ። አሴሮ ዚና ይልና ስክሮል ስታረጉ ቁርአን ከስር ይመጣል። ከላይ ዘፈን ሰማው ብለህ ቁርአኑን ካሳለፍከው እሱ ጋር ነው ችግር የሚፈጠር። ወንጀል መስራት ሳይሆን እየጎዳህ ያለው ተውበት አለማድረግህ። መስራት ካላህ ያጣልሃል፣ ተውበት አለማድረግ ደግሞ ከአላህ ያራርቅሃል። ቲክቶክ ላይ አይታችሁ ከሆነ ሂጃቢ ሴቶች ትንሽ ወጣ ያለ ነገር ሲያሳዩ ሂጃቡን ብታወልቅ አይሻልም? ባታወልቀው ነው የሚሻለው። ከሂጃቡ ለምን ጀምረን እናወራለን? የሰራኸው መጥፎ ነገር ሳይሆን ያልሰራኸው ጥሩ ነገር ነው ይበልጥ እየጎዳህ ያለው። ምን እያልኩ ነው ወዳጄ? ከነፍሪዝህ መስጊድ ግባ። አላህ ጋር ለመቃረብ ጀለቢያ እስከምንለብስ ድረስ አትጠብቅ። ልጁ እንዳለው ከፑል ቤት መልስ መስጊድ መግባት አለብን። አላህ ለኡስታዙም ለዱርየውም ለሁሉም ያስፈልግ። በተለይ ደግሞ እንደ ኢትዮጵያ ያለች ሀገር ላይ እየኖርክ ፈጣሪ ከሌለህ ምን አለ? ፈጣሪ በጨበጣ እኮ ነው የምንኖረው እዚህ ሀገር ላይ። አላህን ሳትይዝ ደግሞ ምን አይነት ህይወት እንደሚኖርህ አስበው። እኛውም ግን ሀዲሱ ተመችቶኛል። የምን አባቱ ቀልድ ነው ከዚህ በኋላ